በቢዝነስ ዓለም ወሳኝ የሚባሉ ሶስት ስትራቴጂክ ፍሬምወርኮች አሉ። እነዚህ ነገሮች ማለት ዲሲሽን ኢቫሉዌት የምናደርግበት ወይም ደግሞ የመረጥነውን ስትራቴጂ የምንገመግምበት ስትራቴጂዎች ሳፍ ይባላሉ። የመጀመሪያው ሱቴቢሊቲ ይባላል። ሱቴቢሊቲ ማለት ተስማሚ ነው ወይ የምንሰራው ስራ ወይም የምንሰጠው ሰርቪስ ከኤንቫይሮንመንቱ በአጠቃላይ ነባራዊ ሁኔታ ጋር ፊት ያደርጋሉ የሚለውን ነገር የምንገመግበት ሱቴቢሊቲ ስተዲ ይባላል። ሁለተኛው አክሴፕታቢሊቲ ነው። አክሴፕታቢሊቲ ማለት ደግሞ ስቴክሆልደሩ፣ ቬንደርስ፣ ኢቨን ሰራተኞች አክሴፕት ያደርጉታል ወይ ሪስኩ አክሴፕታብል ነው ወይ ሚቲጌት ይደረጋል ወይ የሚለውን ነገር የምንገመግምበት አክሴፕታቢሊቲ ስተዲ ይባላል። ሶስተኛው ፊዚቢሊቲ ነው። ፊዚቢሊቲ ስተዲ ማለት በአጠቃላይ ኢንፑትን ወደ አውትፑት የመቀየር ስኪሉ አለን ወይ ነው። ይሄ ምንም ያካትታል ቴክኖሎጂን፣ ሲስተምን፣ ሂውማን ስኪልን በአጠቃላይ ግብአቱን ራሱ አቺቭ ማድረግ እንችላለን የምንለው የምናጠናበት ፊዚቢሊቲ ስተዲ። በነገራችን ላይ እጅግ በጣም ቆንጆ አይዲያ ሆኖ ፊዚብል ካልሆነ ፌል አድርጓል ማለት ነው። እና እነዚህ ሶስት ነገሮች የሰራን ያላቸው ስራዎች የምንገመግባቸው ሳፍ ይባላሉ። እነዚህን በማወቅ ድርጅታችን መታደግ እንችላለን።